ሰላም ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም። እዚህ ጋር የምታዩት እንግዲህ ድንች ነው። ልጬ ምናምን ነገር እዚህ ጋር አዘጋጀሁት ማለት ነው። ድንች በኪማ አብረን እንሰራለን ማለት ነው። ቀለል ያለ እራት ነው። እንግዲህ የመጀመሪያ ቀን ሙከራዬ ነው። እንግዲህ ሰርቼ አላቅም። ዛሬ ግን ካልሰራሽ ተባልኩኝ ሰራው ማለት ነው ቤተሰብ። እንግዲህ ድንችዬን እዚህ ጋር ሰንጠቅ ሰንጠቅ አረኩኝ እና ከውስጡ ድንች ጉርግሬ ያወጣሁት ማለት ነው። ይኸው ያወጣሁት ከውስጡ ማለት ነው። ውስጡ ኪማ ስለምከትበት ከውስጡ ድንች የተወሰነ መውጣት አለበት ማለት ነው። አወጣሁት። አሁን መጥበስ ብቻ ነው ድንችዬ። ኪማይም እዚህ ጋር ተዘጋጅቷል። አጥቤ ምናምን ነገር ጠበስ ጠበስ አደርገዋለሁ። ኪማ ማለት እንግዲህ በኢትዮጵያ የተፈጨ ስጋ ይመስለኛል። በአረቦቹ ግን ኪማ ነው የሚሉት፣ አላውቅም። እዚህ ጋር እንግዲህ ጠበስ ጠበስ እያረኩኝ ነው። ፍልፍል አስወድ ትንሽዬ ጨመርኩበት፣ ትንሽዬ ጨው፣ ትንሽዬ እንደዚሁም ማጂ አንድ አረኩበት። ከዛን ቲማቲም ጎጢ ትንሽ እያረኩበት ማለት ነው ኪማው ላይ። እዚህ ጋር ደግሞ ድንችዬን እጠብሰዋለሁኝ ማለት ነው። ድንችዬ ትጠበሳለች ቤተሰብ። እንግዲህ ድንቹ ከተጠበሰ በኋላ ደግሞ ታውታላችሁ ማለት ነው። ድንችዬ ልትበላ ነው፣ ልትበላ ነው። በጣም የሚገርም ምግብ ነው የምር። እኔ ራሱ ወድጄዋለሁኝ። በጣም ነው የምጣፍጠው። ድንች ቢሆንም አሰራሩ እዚህ ጋር ኪማውን የጠበስኩትን እጨምርበታለኝ። ከዛ እንጅብል ሞዘረላ አረግበታለኝ። ትወድቅብኛለች እንዴ? ይኸው እዚህ ጋር አዘጋጀሁት ማለት ነው ቤተሰብ። እዚህ ጋር ክሬም አለኝ። ክሬማውን ደግሞ ትንሽ ፈሰስ አረግበታለኝ። ትንሽ የጅብን አርጌበት ነው ክሬማውን የሰራሁት። እዚህ ጋር ክሬማውን ጨመርኩበት። ጅብን ሞዘረላውንም ጨመርኩበት ቤተሰብ። ቪዲዮዬ ከተመቻችሁ ሰብስክራይብ፣ ላይክ በማድረግ በኮሜንት ስራ ሀሳብ አስተያየታችሁን ያስቀምጡልኝ። አመሰግናለኝ። ባይ ባይ።